ሁሉ ዞሮ ጠላት እንድባትበታለን። አካባቢያችን ባስተማማኝ ሁኔታ እንጠብቃለን። እዚህም እዛም 10 100 ሺህ ሚሊዮን እንሰለጥናለን። በእርግጠኝነት የምነግራችሁ ነገ ሚሊዮኖች ይሆናል። ነገ ሚሊዮኖች ይሆናል። ይህ ረስቶ የመንጋት ያለ የማይቀር የማንጋፈው ማንም መስሎ የማይችል በዚህ ጥረት ሰዎች በጎንደር በወሎ በጥይት እያለቁ ነው። በረሃብ እያለቁ ነው። ሴት እህቶቻችን፣ እናቶቻችን፣ ሴት ልጆቻችን በዘረኛ መንጋ እየተደፈሩ ነው። በወለጋ ለተከታታይ 3 ዓመት በየቀኑ በየቅጽበቱ አማራ እየታረደ ነው። በመተከል አማራ እያለቀ ነው። መፍትሄው መደራጀት ነው። መፍትሄው መሰባሰብ ነው። መፍትሄው ራስን ማንቃት ነው። መፍትሄው መታጠቅ ነው። አንድ ሞኝ ዳዳ መጣልን ምናለን የተባለ ተውት ተከናንብ ያለው አለ። የከበበን ጠላት የከበበን የሳት ቀለበት ጅብ ውስጥ በመደበቅ አይደለም ተመለ ናለውን በቅንብብ አይደለም ተመለ ተቻል እንኳን የሰው ልጅ ሰማዩን መሬቱን በማስጠበቅ ምስል ይስማል ይሰለጥናል። በየትኛው እንኳን አለሚመጣ ጠላት ራሳቸው እስኪባል በዚህ ጊዜ አንዳችን ላንዳችን እንኳን እንኳን ትሞክር ታሪክ ነገር ሰው ይስጥኛል። እነዚህ ጅሎች የሳት ባህር ላይ ቆመው እንኳን አንድ ሞል ያቃታቸው ከንቶዎች ነው የሚነሳል። በዚህ ወቅት የሚጠበቀው ከእናንተም ከኛ መደጋገፍ፣ እንደ ወንድም መመካከል፣ እንደ ወንድም መከባበር፣ እንደ ወንድም በአንድ አፍ ማውራት። የበጎች እረኛ ካልተደጋገፉ አንድ እረኛ ብቻ ይበዛል ይላል። አንድ እረኛ 30 ዓመት ሙሉ ተኝቶ መንጋው እየታረደ ነው። 30 ዓመት እረኞች መደጋገፍ ባለመቻላቸው መንጋው እያለቀ ነው። ስለዚህ እረኞች እንደጋገፍ ባንዳ ብረው ካመሳኝ ፈታኩ ማንም ወደ ለምጠላ ማንም መረረው ጣፈጠ የነገ ታሪክ በእኛ እጅ